በቃ ራሴ ላጥፋ አንዳንዴ ያስባለሁ ግን ልጅ ስላልኩ እንዴት ላድርግ በቃ እንጂ ለኔማ ይሻለኛል ነበር ቢሞት ኑሮ። እኔ መጀመሪያ ባለትዳር ነበርኩና መጀመሪያ ትግራይ ነው የነበርኩ። ከትግራይ ነው የመጣሁት ወደዚህ። ኦኬ ስንት ጊዜ ሆነሽ ከመጣሽ? አመት ከምናምን ይሆነኛል። እሺ ከዛ እዚህ ሲመጣ እሷስ እርግዝ ሲሆን ነው የተለያየን ከባሌ ጋርና ይከብዳል። እዚህ አብራችሁ ነበራችሁ ከባልሽ ጋራ? እሱ እዚህ ነው የነበረ። ከዛ ነው እኔ የመጣሁት። ከዛ አሁን ጥሎሽ ሄደ? ከልጆቹን ጥሎ ሄደ? አዎ አንድ ወር ወስለት ነበር ለሱ። ከዛ አንድ ወር እሱ ይዞ ለዛም እርዳታ ምናምን እየፈለገ ነው ነበር መሰለኝ አንድ ወር ውስጥ ማለት ነው። ከዛ አልቻልኩም ብለው ወደ እኔ ነው የመለሰው። እሱ አቅፎ እርዳታ እየዞረ ነው ነበር፣ እየለመነበት ነበር እየዞረ። አዎ እሱ ይዞ ማለት ነው። ከዛ አልቻልኩም በቃ ወሰዱ ምን ላድርግ ምናምን ብለን ያመጣው። እሱ ደግሞ ይሄ ስጭኝ ይለኛል፣ ግን ከየት ላምጣ? ስንት አመቱ ነው አሁን? 2 አመት ከ10 ወር ነው። ያዘልሻትስ? 4 ወር ናት። አባትየው እየለመነበት ነበር አልቻለም፣ መልሶ ሰጥሽ? አዎ ከዛ ምን በቃ ምን ላድርግ? ሰው ደግሞ በዚህ እድሜሽ ለምንድን ነው የምትንከራቸች? ለምን ሀገራቸው አትልካቸው ምናምን ይለኛል እነሱ። ግን እሱ ራሱ ሀገር ራሱ በቃ የለውም፣ ገጠር ናችሁ እንዴት ላድርጉ? ከዛ ብድር ጠይቄ ነበር፣ ግን የሚያብድረኝ ሰው ያለም አይደለ አበድረኝ። በቃ ንግግር እስከመጨረሻ ራሱ የሚሰማኝ ሰው የለም። ዘመድ አዝማድ የለሽም? የለኝም። ብድር በቃ በብዙ ጠይቄ። ትግራይ ምንም የለሽም? ዘመድ አዝማድ የለውም። በቃ ምንም በቃ የሚጠይቀን የለም፣ ምንም በቃ የለም። የት ሆነሽ የት ነሽ? በቃ ማለት ዳ ስለሆንኩኝ እኔ ማን ይፈልገኛል? አይዞሽ እና አሁን ምንድነው የኢትዮጵያ ሕዝብ እንዲያደርግልሽ የምትፈልጊው? በቃ ትንሽ ብር ቢያግዘኝ ጥሩ ነበር። ማለት ልጆች እዚህ በጣም ከብደኛል። በቃ አይዞሽ። የቤት ኪራይ ስንት ነው የምትከፊው? 4500 ነው። ምንድን ነበር አሁን እየሰራሽ የምታበያቸው የነበረው? መስተንግዶ ይሰራ ነበር ሆቴል ላይ መጀመሪያ መስተንግዶና ከዛ የፀጉር ቤት የወንድ ጽዳት ይሰራ ነበር። ከዛ አሁን መስተንግዶ አልቻልኩም፣ እንዴት አድርጌ ልስራ? አሁን ግን ጽዳት ነው የሚሰራው። ጽዳት እነሱ ይዘን ነው የሚሄደው፣ ሌሊት ይቀሰቅሳቸዋለሁ፣ ከዛ ይሰራለሁ እና እሱ አልቻልኩም። በቃ አንዴ ደግሞ ልብስም ያጥባለሁ እየዞርኩ ማለት ነው። ቢጠይቀኝ ሰው እየደወለ ምናምን አጥባለሁ እና ኢትዮጵያ ጥሩልኝ። በቃ አልቻልኩም። አንዳንዴ መጥፎ ሀሳባት ይመጣልኛል፣ ግን ልጆች ስላለኝ እንዴት ላድርግ? በቃ ልጆች በጣም ከባድ ነው። ፍራውልም ብታግዘኝ ጥሩ ነበር። ፊራይ አግዘኝ። በቃ በጣም ከብደኛል። ልጆች ይዘ 2 ልጅ ይዘ ደግሞ እኔም ራሴም በቃ ምንም ሰው የለኝም እዚህ ጋር ሰው። እንግዲህ ይሄን የምትመለከቱ በጠቅላላ እህት ወንድሞች በውጭ ሀገርም ያላችሁ እንግዲህ ከችግር አይበልጥም ልጆቼ ካሜራ ፊት ቢቆሙም አሁን ካለንበት ከመራብ አይበልጥም ብላ ነው የመጣችው። ይሄንን ቪዲዮ ለልበቀና ለሆኑ የኢትዮጵያ ህዝቦች በጠቅላላ አድርሱ። እንዲሁም ከመቀሌ ነው የመጣችው። ከመቀሌ እንግዲህ ለመቀሌ ልጆች በደንብ አድርሱ ይሄንን ቪዲዮ። የመቀሌ ልጆች እባካችሁ እህታችሁን እንግዲህ እርዷት የምትችሉትን ያክል። ቪዲዮንም ሪፖስት እያደረጋችሁ አካውንት አለሽ ንግድ ባንክ 53 54 33 01 5 እርጋት አረጋዊ ኃይሉ ትባላለች። የምትችሉትን ያክል ሰፖርት አድርጓት። የ200 ብር ቻሌንጅም ቢሆን አድርጋችሁ ዞይ ከአሜሪካ እቺን አሁን የነገርሽን አካውንት ላይ እቺን 5000 ብር ልኮልሻል። እቺን 5000 ብር ያዣት። አይዞሽ፣ እግዚአብሔር ልጆችሽን ያሳድግልሽ። ሁላችሁም እንግዲህ ይሄን ቪዲዮ የምትመለከቱ በጠቅላላ እንግዲህ ለነዚህ ልጇ ብላችሁ ለተሸከመችው ላዘለችው ድዳ ልጃ ብላችሁ የምትችሉትን ያክል ኢትዮጵያውያን ተረባረቡ ማለት ፈልጋለሁ። እግዚአብሔር ይርዳሽ፣ ጠንክሪ፣ ራስ ስለማጥፋት አታስቢ። ነገ የተሻለ ጊዜ ይመጣል እህቴ። እሺ አይዞሽ። ማጣት ከባድ ስለሆነ እንጂ እንደማጣት ከባድ የለም። በቃ ከሁሉም በላይ ማጣት ከባድ ነው። በቃ ድህነት በጣም ከባድ ነው እና እርዱኝ። በቃ በተቻላችሁ በጣም ከባድ ነው። በቃ ስልክ ቁጥር አለሽ? ስልክ ቁጥርሽን ተናገሪ። 09 46 63 82 76 ሰላም ሁኚ። ሰላም ሁኚ። አይዞሽ።
ሰላም ናችሁ? ምን ሆናችሁ ነው? እኔ የመጣሁት ከመቀሌ ነውና ለሕክምና ነው የመጣሁት። እና እዛ ብሬ እንዳለ 40,000 ፓስፖርት አጋጣሚ የሚታደስ ነበረኝ። ቆይ ግቢና ታወሪናለሽ። እንዴት ነሽ? እኔ የመጣሁት ከመቀሌ ነው እና ለሕክምና እዚህ በታለኝና ሲያስቸግረኝ እዛ ለሕክምና ያው ወደዚህ መጣሁ ማለት ነው። እዚህ ስመጣ እዚህ ጎሮ መስጊድ ላይ ያለው እዛ አልጋያዝኩ ሕክምና ልጀምር ስል እንዳለ ፓስፖርቴ ይሄ እንዳለ ብሩ ማለት ነው 40,000 ይዣት መጣሁት። ከዛ ወሰዱ ህፃኗ ይዤ በቃ ግራ ግብት አለኝ። በቃ እሷን ሻይ ዳቦ ጠዋት አሰራታለሁ፣ ቀን ደግሞ ያው ሽሮቶ ምናምን ለሳ ማለት ነው ማታ አራትን እሷን የለም እያልኩ አሁን ራሱ ወኝ ያለችኝ ወጥቼ ወደዚህ ጨንቆኝ ማለት ነው። ወጥቼ እንዳልቆም ማለት የሰው ፊት ከባድ ነው። ጨነቀ ምን እንደምን ግራ ገባኝ። እዚህ አሁን አልጋ መክፈያም የለኝም። ወደዛ እንዳልሄድም በመሄድ ሄድ እንዳልመለስም ሕክምና አይደለም ልታከም ለሷ እንኳን አባላት ነው ያጣው ጨንቆኝ ማለት ነው። በጣም ቸገረኝ። በቃ አሁን ሱባኤ ሲጨንቀኝ እዛ ማልጋ መከፈል ስለሌለኝ እቻ 16 እዚህ ነው ያለሁት። መድኃኒዓለም ሱባኤ እዛ ቁጭ ብዬ ያለሁት ብሉ ሽምብራ ሰጣታለሁ። እሷ እንጀራ ካቦት ማጋጣሚ በረከት እዛ ሱባኤ ገቡት። በዛ እንደዛ ያልኩ ነው እስካሁን። ከዛ በኋላ ግን ምን ሆናለሁ እኔ እመናትመን 3-4 ቤት ባለፈው አንኳኳ በቃ ጨንቆኝ ማለት ነው። ማደሪያ ጥቼ ማለት ነው። ዛን አልቅሼስ በቃ እኔ ህፃን ልጅ ነው እንደዚህ ያወጣሁትና እባካችሁ ምናምን ስላቸው አይ እንደዚህ አይቻልም አናሳድርም አለ። እንዴ እኔ እኮ ስለሆንኩ ነኝ እና ከፈላጋችሁ ስልክ ምናምን ደውላችሁ እዛ ያሉት ወንድሞቼ እህቶቼ ማቁኝ እና አሁን መሁመራን የነበር ተፈናቅለን ነው ወደ መቀሌ የመጣ ነው ማለት ነው። ተፈናቅለን እና እንደዚህ ነው ስላቸው አይሆንም ማለት እና እዚህ ቤተክርስቲያን መጥቼ እኔ ህፃን ልጅ አለው የት ልወደቅ እና ቆም ነገር የለኝም እና ማሳደሪያ ስላቸው አጋጣሚም ሰው የሚመጣ ስለሆነ ችግር የለውም በ27 አሳድሩኝ ከዚህ ማለት ነው። አባዚ ችግር የለውም እንደሪ ምናምን ብሎ ከዛ ሰው ስላለ ከሰው ጋር ትሆኛለሽ አይዞሽ ምናምን አሉና ጨነቀኝ። እንደሻም ታጣ ማለት ደው የማውቀው ሰው እንኳን እንዳለ ሁሉ እኔ ተፈናቃይ ነው ሰው ምን ይመለው ከንዳ ላይ ነው ያለ ጨነቀኝ። በዛ ላይ አይዞሽ ከባድ ጻፊዘ ማለት ባሁን ጊዜ ሰው አሳድረኝ ብሎ የሰው ጭራሽ ቤተክርስቲያን መሳሙን ዋጋ ነው። አይዞሽ 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 አይዞሽ። እኔ ባላደራው እባላለሁ እና እዚህ ሀገር ውስጥና ውጭ ያሉ ሰዎች ለእናቶች ለአባቶች አደራ ድረስ እያሉ ይልኩኛል እና ዛሬም ህፃን ዮሴፍ ንጉስ ይባላል። ህፃን ልጅ ነው ገና እና የተወሰነ አደራ ለእናንተ እንዳደርስ ልኮኛል። ይሄ 5600 ብር ነው። እሱን ይመርቁት። እግዚአብሔር ይስጥልኝ ያሳድገው። ሌላ ተጨማሪ ይቅርታ፣ ሌላ ተጨማሪ ይሄ ሌላም እሱን የላከው ይሄንንም 5000 ብር ነው። አንድ ላይ በድምሩ 10600 ብር ነው። እሱን ይመርቁት። እግዚአብሔር ይስጥልኝ። ህፃን ነው። እግዚአብሔር ይስጥልኝ ያሳድገው።